የዚህ መኪና ምልክት ሜርሴዲስ ጂ-ዋገን ይመስላል፣ ነገር ግን አይደለም። ሜርሴዲስ የሚሰራው ዝነኛና የቅንጦት መኪናዎችን ነው። ብራበስ ግን ይበልጡኑ አግሬሲቭ የሆነ መኪና ነው የሚሰራው። ይህ የብራበስ 800 ዋይድስታር የተባለው መኪና ነው። ከዛኛው እኛ ከምናውቀው AMG G63 ተወስዶ ፋብሪካው የሰራውን አካል ሙሉ በሙሉ በካርበን ፋይበር በመቀየር አስፈሪና ማራኪ የሆነ 800 የፈረስ ጉልበት ያለው መኪናም ይሰራል። የመኪና ክብደት 3 ቶን ይመዝናል። የአየር መቋቋም ኤሮዳይናሚክ ባህሪውም ልክ እንደ ኮንክሪት ጡብ ነው። ሆኖም ግን አዲስ ከተመረተ ፖርሼ 911 ይልቅ በከፍተኛ ፍጥነት መንገድ ላይ ይወነጨፋል። ዛሬ የዚህን ግማሽ ሚሊዮን የአሜሪካን ዶላር የሚያወጣ ባለ ግርማ ሞገስ መኪና እያንዳንዱን ክብደት በተሞላበት ዝርዝር እንፈትሻለን። ከሁሉም በላይ ደግሞ መኪናው በእርግጥ የዚህን ያህል ዋጋ ይገባዋል? እርሱን አብረን እናያለን። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። በመጀመሪያ ከውጫዊ ገጽታ ስንጀምር ይህ መኪና መንገድ ላይ ሙሉ የኃይል የበላይነትን ይፈልጋል። ዋናው ለውጥ የተሰራውም ብራበስ ዋይድስታር ማሻሻያ ላይ ነው። ዲዛይነሮቹ የፋብሪካውን መደበኛ የጎማ አርኬ ሙሉ በሙሉ በመቀየር ሰፋ ያሉ አርኬን በመጠቀም የመኪናውን ስፋት ከጂ63 በ12 ሴንቲሜትር አሳድገውታል። ከፊት ለፊት ያ የተለመደው ባለ 3 ጫፍ የሜርሴዲስ አርማ ሙሉ በሙሉ ተነስቶ በስተጀርባው መብራት የሚበራበትን የብራበስ ቢ አርማ ተተክቷል። ነገር ግን የሁሉንም ሰው ትኩረት የሚስበው ዋናው ነገር ኮፈኑ ነው። እርሱም ግዙፍና ጠበኛ ቅርጽ ያለውን የካርበን ፋይበር ፓወር ዶም ነው። ይህ ማሻሻያ ለጌጥ ብቻ የተደረገም አይደለም። ከፍተኛ የሞተር ሙቀትን ለመከላከል ሲባል ንጹህ አየር በቀጥታ ወደ ተሻሻለው ሞተር እንዲገባም ያደርጋል። እጅግ ቀላል የሆኑ ግዙፍ የ24 ኢንች ሞኖብሎክ የተሰሩ ጎማዎች ይገኛሉ። እንዲሁም የመኪናው ጣሪያ ላይ 2 ከፍተኛ ብርሃን ሰጪ የሆነ የኤልኢዲ መብራቶችን የያዘ የካርበን ሞጁል ተገጥሞለታል። አሁን ደግሞ ይህንን ግዙፍ መኪና ወደፊት የሚገፋበትን ሜካኒካዊ ሲስተም ስንመለከት የብራበስ መሐንዲሶች የፋብሪካውን ባለ 4 ሊትር ትዊን ተርቦ V8 ሞተር በመተካት የፋብሪካውን ተርቦ ቻርጀሮች ሙሉ በሙሉ ቀይረውታል። ከፍተኛ የጭስ ግፊትን መቋቋም የሚችሉ ጠንካራ የውስጥ ቤሪንግ ያላቸውን ትላልቅ የኮምፕሬሰር ክፍሎች ገጥሞለታል። የኤሌክትሮኒክስ መቆጣጠሪያ ክፍሉም ሙሉ በሙሉ እንደ አዲስ የተስተካከለ ነው። ሞተሩ 800 የፈረስ ጉልበት እና እጅግ አስደናቂ የሆነ 1000 ኒውተን ሜትር ቶርክ ያመነጫል። ይህ ጉልበት ይህንን አግሬሲቭ የሆነ መኪና ከዜሮ ተነስቶ እስከ 100 ኪሎ ሜትር ድረስ በሰዓት ፍጥነት ውስጥ ብቻ በ4 ሰከንድ ብቻ እንዲደርስ ያስችለዋል። አስቡት እስቲ 3000 ኪሎ ግራም የሚመዝን ባለ 4 ጎማ መኪና ውስጥ የሱፐር ካር ባህሪን እያገኙ ነው። ከፍተኛው ፍጥነቱም 240 ኪሎ ሜትር በሰዓት የመጓዝ ይችላል። የመኪናው በር ከፍተው ወደ ውስጥ ስትገቡ ያ ከፍተኛ ገንዘባችሁ ወዴት እንደሄደ ወዲያውኑ ታውቁታላችሁ። ብራበስ የልዩ ማስተርፒስ የውስጥ ክፍል ውጤት ነው። የሚነኩት እያንዳንዱ ገጽታ በፕሪሚየም በእጅ የተቆረጠ ሌዘር የተሸፈነ ነው። እንዲሁም ከመቀመጫዎቹና ከዳሽቦርዱ አልፎ እስከ እግር መርገጫውና እስከ ኋለኛው ዕቃ መጫኛ ድረስ ይዘልቃል። የካርበን ፋይበር ጌጦች የመኪናውን መቆጣጠሪያዎች፣ የመያዣዎችና በስትሪንግ ተሽከርካሪዎች ላይ የተገጠሙለትን ግዙፍ የማርሽ መቀየሮችም ይሸፍኑለታል። ወደ ጣሪያው ሲመለከቱ ሙሉ በሙሉ ውድ በሆነው የአልካንትራ ጨርቅ ያጌጠ ነው። አብዛኞቹ እነዚህ ልዩ ትዕዛዞች ስቴሪናይትስ ኮከቦች የሚመስሉ የኤልኢዲ መብራቶችንም የተገጠመለት ነው። እዚያ 24 ኢንች ጠንካራ ጎማዎች ምክንያት በመደበኛ መንገዶች ላይ ጉዞ እጅግ በጣም ጠንካራ ነው። እንዲሁም ትክክለኛ የዕለት ተዕለት የነዳጅ ዋጋ ፍጆታውም ያስደነግጣል። በጥንቃቄና በስርዓት እንኳን ብትነዱት ለእያንዳንዱ 100 ኪሎ ሜትር የጉዞ 15 ሊትር ነዳጅም ያቃጥላል። ፍጥነት በሚጨምሩበት ቅጽበትም ይህ ቁጥር በእጥፍ የጨመረ ይሄዳል ማለት ነው። በመቀጠል የመጨረሻው የመኪናውን ለመግዛት የሚያስፈልገውን ዋጋ ስንመለከት መደበኛው ጂ-ዋገን ራሱ ሌክዠሪ መኪና ቢሆንም ሙሉ በሙሉ እውነተኛ ብራበስ 800 ዋይድስታር ግን ከ650 ሺህ የአሜሪካን ዶላር በላይ ወይም እንደ ዱባይ ባሉ በገበያዎች ደግሞ ከ2.3 ሚሊዮን ድርሃም በላይ ነው። በሀገራችን ምንዛሬ ስንመለከተው ደግሞ ከ115 ሚሊዮን ብር በላይ መሆኑ ነው። ያው ይህን መኪና ማን እንደሚነዳው ግልጽ ይመስለኛል። ለማንኛውም ቪዲዮ ከተመቻችሁ ላይክ፣ ቻናሉንም ሰብስክራይብ አድርጋችሁ ፋሚሊ መሆን ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱ።